ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። በአሜሪካና በኢራን መካከል ተቋርጦ የነበረው ድርድር በዚህ ሳምንት ሊቀጥል እንደሚችል ተገለጸ። በኢራንና በዩናይትድ ስቴትስ መካከል የሚደረገው ቀጥተኛ የሰላም ንግግር በዚህ ሳምንት ሊቀጥል እንደሚችል በቴህራን ዩኒቨርሲቲ ተመራማሪ የሆኑት መሐመድ ኢስላሚ ለቢቢሲ ወርልድ ሰርቪስ ገልጸዋል። ኢስላሚ ይህንን የተናገሩት አሜሪካ በኢራን የባህር ዳርቻ ላይ የጣለችው እገዳ ተግባራዊ መሆን በጀመረበት ወቅት ለቢቢሲ ኒውስ አወር ፕሮግራም በሰጡት ቃል ነው። እንደ እስላሚ ገለጻ በሳምንቱ መጨረሻ በፓኪስታን የተደረገ የሰላም ንግግር ሳይሳካ መቅረቱን ተከትሎ አሜሪካ የጣለችው የባህር ላይ ከበባ የኢራን መሪዎች ከባለስልጣናቱ ጋር ለችግሩ ዲፕሎማሲያዊ መፍትሄ ለመፈለግ በውስጥ መስመር እየተወያዩ ባሉበት ወቅት ጫና ለመፍጠር የታለመ ነው ብለዋል። ይሁን እንጂ ዶናልድ ትራምፕና አስተዳደራቸው በከበባው አማካኝነት በሆርሙዝ የባህር ሰርጥን ሊከፍቱ አይችሉም፣ እንዲሁም የባህር ሰርጥን የመዝጋት ስትራቴጂ ለረጅም ጊዜ ሊቀጥሉበት አይችሉም ሲሉ ተመራማሪው ገልጸዋል። አክለውም የኢራን መንግስት ከፓኪስታን ከእንግሊዝና ከፈረንሳይ መንግስታት ጋር ንግግሩን እየቀጠለ መሆኑን ጠቁመዋል። በኢራንና በእነዚህ ሀገራት መካከል ቀጣይነት ያላቸው ውይይቶች እየተደረጉ ነው ብለዋል። እስላሚ በኢራን የውጭ ጉዳይ ሚኒስቴር ውስጥ ያሉ ምንጮቻቸውን ጠቅሰው እንደገለጹት ቀጥተኛ ንግግር በኢስላማባድ ወይም በጄኔቫ ምናልባት በዚህ ሳምንት ሊካሄድ ይችላል ብለዋል። ጄዲ ቫንስ ኢራንን በኢኮኖሚያዊ ሽብርተኝነት ከሰሱ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የኢራን መንግስት በሆርሙዝ የባህር ሰርጥ በኩል የሚደረገውን እንቅስቃሴ በማስተጓጎል የኢኮኖሚያዊ ሽብርተኝነት ድርጊት እየፈጸሙ ነው ሲሉ ከሰዋል። ቫንስ ለፎክስ ኒውስ ጋዜጠኛ እንደተናገሩት ፕሬዝዳንት ዶናልድ ትራምፕ ጨዋታው በሁለት ወገን ሊከናወን እንደሚችል አሳይተዋል። ኢራናውያን በኢኮኖሚያዊ ሽብርተኝነት ላይ የሚሰማሩ ከሆነ አሜሪካ ማንኛውንም የኢራን መርከብ ወደ ውጭ እንዳይወጣ የሚለውን መርህ እንደምትከተል ገልጸዋል። በተጨማሪም ቫንስ ባለፈው ሳምንት መጨረሻ ከኢራን ጋር ስለተደረገው ንግግር የገለጹ ሲሆን በርካታ መሻሻሎች መታየታቸውን ጠቁመዋል። አሁን ኳሷ በኢራን ሜዳ ላይ ናት ሲሉም አክለዋል። ኢራን ተለዋዋጭ መሆን እንዳለባትና አሜሪካ የምታቀርባቸውን ወሳኝ ጥያቄዎች መቀበል እንዳለባት ቫንስ አሳስበዋል። እነዚህ ጥያቄዎች ኢራን ያበለጸገችውን ዩራኒየም በአሜሪካ ቁጥጥር ስር እንዲሆንና ሀገሪቱ የኒውክሌር መሳሪያ ለማልማቷን የሚያረጋግጥ የፍተሻ ስርዓት እንዲዘረጋ የሚሉ ናቸው። ማርኮ ሩቢዮ በሊባኖስና እስራኤል ድርድር ላይ እንደሚሳተፉ የአሜሪካ የውጭ ጉዳይ ሚኒስቴር አረጋገጠ። የአሜሪካ የውጭ ጉዳይ ሚኒስቴር እንደገለጸ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በዋሽንግተን የሊባኖስና የእስራኤል አምባሳደሮች መካከል ማክሰኞ ዕለት በሚካሄደው ስብሰባ ላይ ይሳተፋሉ። የእስራኤሉ ቼል ላይተርና የሊባኖሱ አናዳ ሐማዴ ከሩቢዮ ጋር የውጭ ጉዳይ ሚኒስቴር መስሪያ ቤት በኢትዮጵያ ሰዓት አቆጣጠር ከምሽቱ 6 ሰዓት ተኩል ላይ ለውይይት ይቀመጣሉ። የውይይቱ ዋና ዓላማ በደቡብ ሊባኖስ እየተካሄደ ያለውን ግጭት ለማቆም ሲሆን እስራኤል የሂዝቦላ ይዞታዎችን እየመታ ባለችበት በዚህ ወቅት በመቶ ሺዎች የሚቆጠሩ ሲቪሎች ለመፈናቀል ተገደዋል። የሊባኖስ ጤና ጥበቃ ሚኒስቴር መረጃ እንደሚያሳየው በጥቃቱ ከ2000 በላይ ሰዎች ሲገደሉ ከ6500 በላይ የሚሆኑት ደግሞ ቆስለዋል። ሰኞ ዕለት የሂዝቦላ መሪ ናይም ቃሲም ሊባኖስ ከእስራኤል ጋር ያቀደችውን ስብሰባ እንድትሰርዝ አሳስበው ነበር። ቡድኑ ከእስራኤል ጋር በቀጥታ የመደራደርን ሀሳብ ውድቅ አድርጓል። 6 መርከቦቻችን ተዘግቶባቸዋል። የሆርሙዝ የባህር ሰርጥ መቼ እንደሚከፈት አናውቅም። በዓለም ላይ ካሉ ግዙፍ የጭነት መርከብ ድርጅቶች አንዱ የሆነው ሃፓግ ሎይድ 6 መርከቦቹ በሆርሙዝ የባህር ሰርጥ አቅራቢያ በተለያዩ ቦታዎች ላይ መያዛቸውን አስታውቋል። የድርጅቱ ቃል አቀባይ ለቢቢሲ እንደተናገሩት የሆርሙዝ የባህር ሰርጥ እስኪከፈት እየጠበቅን እንገኛለን። በሚቀጥሉት ጥቂት ቀናት ውስጥ ይከፈታል የሚል ተስፋ አለን። ነገር ግን መቼ እንደሚከፈት በእርግጠኝነት አናውቅም። አክለውም በመርከቦቹ ላይ ስለሚገኙ ሰራተኞች አንስተዋል። በአሁኑ ወቅት በባህረ ሰላጤው ውስጥ መታሰር፣ በዙሪያ ያለውን ጦርነት መመልከት፣ በተለይም በምሽት የሚታየው ሁኔታ ለብዙዎች አስደንጋጭ ተሞክሮ እየሆነባቸው ነው። እንደዚህ አይነት ሁኔታዎች አልተለመዱም። ጊዜው ለሰራተኞቻችን ቀላል አይደለም። ቢሆንም ግን ጀግናና ደፋሮች ናቸው ሲሉ ገልጸዋል። የአሜሪካ የባህር ላይ ከበባ ውጥረቱን ያባብሰዋል፣ እንዲሁም አደገኛና ኃላፊነት የጎደለው ነው ሲል የቻይና የውጭ ጉዳይ ሚኒስቴር ገለጸ። የቻይና የውጭ ጉዳይ ሚኒስቴር አሜሪካ በኢራን ወደቦች ላይ የጣለችውን የባህር ላይ ከበባ አደገኛና ኃላፊነት የጎደለው ሲል አውግዟል። እገዳው ተግባራዊ መሆን የጀመረው ሰኞ ዕለት ሲሆን ይህም በአሜሪካና በኢራን መካከል በፓኪስታን ሲካሄድ የነበረው የሰላም ንግግር ሳይሳካ በቀረ ማግስት ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ውጥረቱን ከማባባስ ባለፈ አሁን ያለው ደካማ የተኩስ አቁም ስምምነትን አደጋ ላይ ይጥላል ሲሉ አስጠንቅቀዋል። አክለውም ይህ አደገኛና ኃላፊነት የጎደለው ተግባር ነው ብለዋል። የቢቢሲ ዲፕሎማቲክ ዘጋቢ ጄምስ ላንዴል እንደገለጸው ከፍተኛ የነዳጅ ፍላጎቷን ከኢራን የምታገኘው ቻይና ይህ ግጭት እንዲቆምና በዓለም አቀፍ ገበያ ላይ መረጋጋት እንዲሰፍን ከፍተኛ ፍላጎት አላት።
የሆርሙዝ የባህር ሰርጥን ለመዝጋት ምንም አይነት ህጋዊ መሰረት የለም። የተባበሩት መንግስታት ድርጅት የባህር ላይ ተቋም የሆነው ዓለም አቀፍ የባህር ድርጅት ማንኛውም ሀገር ለዓለም አቀፍ መጓጓዣነት የሚያገለግሉ የባህር ሰርጦችን የመዝጋት ህጋዊ መብት እንደሌለው አስታውቋል። የድርጅቱ ዋና ጸሐፊ ለቢቢሲ ሬዲዮ 4 ፕሮግራም እንደተናገሩት እንዲህ አይነት ድርጊት አደገኛና የተሳሳተ ምሳሌን የሚፈጥር ነው። ግጭት መኖሩን እንረዳለው፣ ነገር ግን በዓለም አቀፍ ህግ ለዓለም አቀፍ መርከብ ጉዞ የሚያገለግልን ማንኛውንም የባህር ሰርጥ ለመዝጋት የሚያስችል ህጋዊ መሰረት የለም ብለዋል። አክለውም የአጸፋ እርምጃዎች እየበዙ በሄዱ ቁጥር በፋርስ ባህረ ሰላጤ ውስጥ ተዘግቶባቸው የሚገኙ የ20 ሺህ የባህር ሰራተኞች ሁኔታና በዓለም ዙሪያ በኢኮኖሚ የሚጎዱ ወገኖች ስጋት እየጨመረ ይሄዳል። ይህ ሁኔታ በቆየ ቁጥር ሁላችንም ተጽዕኖ ለረጅም ጊዜ እንጋፈጣለን ሲሉ ገልጸዋል። የሆርሙዝ የባህር ሰርጥ በኢራን በተባበሩት አረብ ኤምሬቶችና በኦማን መካከል የሚገኝ ጠባብ የውሃ መስመር ሲሆን 33 ኪሎ ሜትር ስፋት አለው። ይህ የባህር መስመር የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤ ጋር በማገናኘት ለዓለም አቀፍ የንግድ መርከቦች ወሳኝ መስመር ሆኖ ያገለግላል። በዓለም ላይ ጥቅም ላይ ከሚውለው ነዳጅና የተፈጥሮ ጋዝ ውስጥ 20% የሚሆነው በዚህ ሰርጥ በኩል ያልፋል። ይህ ነዳጅ ከኢራን ብቻ ሳይሆን ከኢራቅ፣ ኩዌት፣ ኳታር፣ ሳውዲ አረቢያና ከተባበሩት አረብ ኤምሬቶች የሚመጣ ሲሆን እንደ አሜሪካ የኢነርጂ መረጃ አስተዳደር ግምት በ2025 በቀን በአማካይ 20 ሚሊዮን በርሜል ነዳጅ በዚህ መስመር ያልፋል። ይህም በአመት ወደ $600 ቢሊዮን የሚጠጋ የኢነርጂ ንግድ ማለት ነው። በ2022 ከሰርጡ ከሚወጣው ድፍድፍ ነዳጅና ሌሎች የነዳጅ ውጤቶች ውስጥ 82 በመቶ የሚሆነው ወደ እስያ ሀገራት የተላከ እንደነበር መረጃዎች ያሳያሉ። ጦርነቱ ከተጀመረ ወዲህ ግን በዚህ አይን የንግድ መስመር ላይ ያለው የባህር ላይ እንቅስቃሴ በከፍተኛ ሁኔታ ስለቀነሰ ብዙ ሀገራት ችግር ላይ ወድቀዋል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።